በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን የፋኖ ኃይሎች ዛሬ በደብረ ታቦር፣ ጉጫሌና መርጦ ለማርያም አካባቢዎች በከፈቱት ውጊያ ከፍተኛ ጉዳት መዝገቡን የመረጃ ምንጮች ተናግረዋል። በሌላ በኩል የአገዛዙ ጦር ተቆጣጠርኩት ባለው ቀጠና የፋኖ ኃይሎች ከፍተኛ ቁጥር ያለው ፋኖ ማስመረቃቸውን አስታውቀዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። የዓለም አብያተ ክርስቲያናት ምክር ቤት በአገዛዙ ጦር በአማራ ክልል ገዳም ላይ የተፈጸመውን የድሮን ጥቃት አውግዟል። ምክር ቤቱ በገዳሙ ላይ የተፈጸመውን ጥቃት በገለልተኛ አካል ምርመራ ይደረግበትም ብሏል። ህብረቱ መግለጫውን ያወጣው የብፁዕ ቅዱስ አቡነ ማትያስ ጥሪን ተከትሎ ነው። በዝርዝር የምናየው ሌላኛው ጉዳይ ነው። ኢትዮጵያን በእስያ የሚገኙ የሳይበር አጭበርባሪዎች ተጠቂ መሆናቸውን የተባበሩት መንግስታት ድርጅት አስታወቀም። ኢትዮጵያና ኬንያውያን ስራ ፈላጊዎች በእስያ ሀገራት ውስጥ በስፋት የሚገኙ የማጭበርበሪያ ካምፖች ተጠቂ ሆነዋል ያለው፣ ይህም ደግሞ በየጊዜው እየጨመረ መምጣቱን ያስታወቀው የመንግስታቱ ድርጅት ነው። ዝርዝሩን ትሰሙታላችሁ። የሱዳንና የቱርክ የውጭ ጉዳይ ሚኒስትሮች በቀይ ባህር ደህንነትና በሁለትዮሽ ትብብር ዙሪያ በይፋ ተወያይተዋል። ሱዳን መልሶ ለመገንባት የቱርክ መንግስትና የቱርክ ባለሀብቶች ዝግጁ መሆናቸውም ተገልጿል። በዝርዝር እናየዋለን። በኬንያና ሶማሊያ ድንበር አቅራቢያ የኬንያ ግዛት ውስጥ በአልሸባብ ተፈጸመ የተባለ ጥቃት 5 የኬንያ ደህንነት አባላት ተገድለዋል። ዝርዝሩን ትሰሙታላችሁ። አሜሪካና ሳውዲ አረቢያ የኢራን አጋር የሆኑትን የኢራቅ ታጣቂዎች ሲደበድቡ በባህረ ሰላጤው ደግሞ ዳግም ውጊያ ገርሽቷል። በሌላ በኩል ኢራን የሚሳኤል መከላከያ በቅርቡ ከቻይና ልታገኝ ነው ተብሏል። በአማራ ክልል ባለፉት 3 ዓመታት የቀጠለው ውጊያ ዛሬም በተለያዩ የክልሉ አካባቢዎች ቀጥሏል። የፋኖ ኃይሎች ዛሬ በደብረ ታቦር፣ ውጫሌና በመርጦ ለማርያም አካባቢዎች በከፈቱት ውጊያ ከፍተኛ ጉዳት መዝገቡን የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በሌላ በኩል የአገዛዙ ጦር ተቆጣጠሩት ባለው ቀጠና የፋኖ ኃይሎች ከፍተኛ ቁጥር ያለው ፋኖ ማስመረቃቸውን ይፋ አድርገዋል። በዛሬው ዕለት ሐምሌ 22 2018 ዓ.ም በአማራ ክልል ደቡብ ወሎ ዞን በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መከፈቱን የመረጃ ምንጮች ናቸው የተናገሩት። በዞኑ አምባሰል ወረዳ ውጫሌ ከተማ አካባቢ የተከፈተው ውጊያ ተከትሎ ከደሴ ወደ ወልዲያ የተሽከርካሪዎች እንቅስቃሴ መቆሙ የተሰማ ሲሆን በውጫሌ ከተማ ደግሞ ባንኮችን ጨምሮ የግልና የመንግስት ተቋማት ተዘግተው መቆየታቸውን ነዋሪዎች ነግረውናል። በተለይም በውጫሌ ከተማ አሮጌ ገበያ የተባለ አካባቢ ከፍተኛ የተኩስ ልውውጥ መኖሩን ተከትሎ የከተማዋ እንቅስቃሴ ቆሞ ነበር ያሉት የመረጃ ምንጮቹ፣ በተጨማሪም ከደሴ በሐይቅ በኩል ወደ ውጫሌና ከወልዲያ በኩል ወደ ውጫሌ የተሽከርካሪዎች እንቅስቃሴ ለሰዓታት ተቋርጦ ነበር ሲሉ ተናግረዋል። በሌተናል ጄኔራል ሰለሞን ይተፋ የመራው የአገዛዝ ጦር ደቡብ እዝ በሌተናል ጄኔራል አድማሱ አለሙ የመራው 11ኛ እዝ የአምባሰል ተራሮችን ማዕከል ያደረገ ወታደራዊ ዘመቻ ቢከፍቱም በፋኖ ኃይሎች ከፍተኛ ጉዳት አስተናግደው ከአካባቢው እየሸሹ ናቸው ተብሏል። በዛሬው ዕለት ውጫሌ ከተማና አካባቢው የተከፈተው ውጊያ ተከትሎ የፋኖ ኃይሎች ሮቢትና ጭስ አባሊማ ከተሞች መልሰው መያዛቸውን የፋኖ የመረጃ ምንጮች ናቸው ለኢትዮ ኒውስ የተናገሩት። የፋኖ ኃይሎች መልሶ ማጥቃት ተከትሎ የአገዛዝ ጦር ከአምባሰል በማርየ በኩል ወደ ኩታበርና በጭስ አባሊማ ወደ ውጫሌም ለማፈግፈግ ተገደዋን ያሉት የኢትዮ ኒውስ የመረጃ ምንጮች ባለፉት 2 ቀናትም በተመሳሳይ በደቡብ ወሎ ዞን ኮርባ፣ ኮሬብ፣ ደብረ ዘይትና ደገር፣ ተሬ፣ ሮቢት፣ ለሚ፣ ፀሐይ መውጫና ሌሎች ከተሞች በፋኖ ኃይሎች መያዛቸውንም ጠቅሰዋል። በተመሳሳይ በዛሬው ዕለት ሐምሌ 22 2018 ዓ.ም የፋኖ ኃይሎች በምስራቅ ጎጃም ዞን መርጦ ለማርያም ከተማ አቅራቢያ በከፈቱት ውጊያ በርካታ የአገዛዙ ጦር አባላት መገደላቸውና የቡድን መሳሪያዎችም ጨምሮ በርካታ ሎጂስቲክስ መያዙን የፋኖ ኃይሎች አስታውቀዋል። የፋኖ ኃይሎች ከመርጦ ለማርያም ከተማ አቅራቢያ በምትገኘው ሰኞ ገበያ ከተማ ካምፕ አድርጎ በነበረው የአገዛዙ ጦር ላይ ነው ውጊያ መክፈታቸውን ያስታወቁት። በውጊያው በተለይም የአድማ ብተናና ሚሊሻ አባላት ላይ ከፍተኛ ጉዳት ደርሶባቸዋል ተብሏል። በተያያዘም የፋኖ ኃይሎች በክልሉ ደቡብ ጎንደር ዞን ደብረ ታቦር ከተማ በአገዛዙ ፖሊስ ጣቢያ ላይ ጥቃት ማድረሳቸውን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። ዛሬ ሐምሌ 22 2018 ዓ.ም በደብረ ታቦር ከተማ በቴዎድሮስ ክፍለ ከተማ በሚገኘው 08 ፖሊስ ጣቢያ ላይ የፋኖ ኃይሎች ንጋት አካባቢ ጥቃት መክፈታቸውን የተሰማው። በጥቃቱ የአገዛዙ ፖሊስ አባላት መጎዳታቸውንና የፋኖ የመረጃ ምንጮች አክለው ተናግረዋል። በሌላ በኩል የአገዛዙ ጦር ተቆጣጠሩት ባለው ቀጠና የፋኖ ኃይሎች ከፍተኛ ቁጥር ያለው
ፋኖ ማስመረቃቸውን አስታውቀዋል። በትላንትናው ዕለት ሐምሌ 21 2018 ዓ.ም የአገዛዙ ጦር የስድስተኛ አዛዥ ሜጀር ጀነራል ብርሃኑ ጥላሁን እኛ በወሰድነው እርምጃ በምስራቅ ጎጃም ዞን ፋኖ መዳከሙንና የጮቄ ይዞታ መመታቱን በገለጹበት በዛው ዕለት የፋኖ ኃይሎች በዛው ቀጠና ከ600 በላይ የፋኖ ሰራዊት ማስመረቃቸው መነጋገሪያ ሆኗል። ሜጀር ጀነራል ብርሃኑ ጥላሁን ጨምሮ የአገዛዙ ጀነራሎች በተደጋጋሚ የፋኖ ኃይሎች አጠፋን በሚል ሪፖርት ሲያቀርቡ ቢሰሙም በክልሉ ያለው ፋኖ ኃይሎች እንቅስቃሴ በተግባር ሲታይ የጀነራሎች ሪፖርት ከእውነት የራቀ መሆኑን በተደጋጋሚ ተጋልጧል። ጉዳዩን በተመለከተ የፋኖ አመራሮች በተደጋጋሚ አገዛዙ መሬት ላይ ያጣውን ድል በሐሰተኛ ፕሮፓጋንዳ ለመሸፈን መሞከሩ የተለመደ ተግባሩ ነው ሲሉ አጣጥለውታል። የዓለም አብያተ ክርስቲያናት ምክር ቤት በአገዛዝ ጦር በአማራ ክልል ገዳሙ ላይ የተፈጸመውን የድሮን ጥቃት አወገዘ። ምክር ቤቱ በገዳሙ ላይ የተፈጸመውን ጥቃት በገለልተኛ አካል ምርመራ ይደረግ ብሎ የጠየቀው ህብረቱ በአሁኑ ሰዓት ብፁዕ ቅዱስ አቡነ ማትያስ ያቀረቡት ጥሪ ተከትሎ ነው። የዓለም አብያተ ክርስቲያናት ምክር ቤት በኢትዮጵያ በአማራ ክልል በሚገኘው የአባይ ጊዮርጊስ ቅድስት አርሴማ አንድነት ገዳም ላይ የተፈጸመውን የድሮን ጥቃት ያወገዘ ሲሆን ገለልተኛ ምርመራ እንዲደረግ እንዲሁም በግጭቱ የሚሳተፉ አካላት ሁሉ ሲቪሎችና ሃይማኖታዊ ተቋማት እንዲጠብቁ ጥሪ አቅርቧል። ምክር ቤቱ ሐምሌ 1 ቀን 2018 ዓ.ም ባወጣው መግለጫ ዋና ጸሐፊው ሬቨርድ ፕሮፌሰር ዶክተር ጄሪ ፒሌይ እና ሐምሌ 15 ቀን 2018 ዓ.ም ተፈጽሟል የተባለውን ጥቃት አውግዘዋል። ጥቃቱ ለሃይማኖታዊ በዓል ምግብ ለማዘጋጀት በገዳሙ ተሰብስበው የነበሩ ገዳማውያን ጨምሮ የሁለት ሲቪሎች ህይወት ማለፉን እና በርካቶች መቁሰሉን ሰምቻለሁ ብሏል። በአምልኮ ስፍራው ላይ ተፈጽሟል የተባለውን ጥቃት እንዲሁም የሲቪል መገደልና መቁሰል እጅግ የሚያሳዝንና ፈጽሞ ተቀባይነት የሌለው ነው ያሉት ፒሌይ ሃይማኖታዊ ተቋማትና ሲቪሎች በመቼውም ጊዜም ቢሆን የጥቃት ኢላማ መሆን ወይም በወታደራዊ እርምጃዎች መስመር ውስጥ መግባት የለባቸውም ብሏል። የዓለም አብያተ ክርስቲያናት ምክር ቤት በድርጊቱ ላይ አስቸኳይ ግልጽና ገለልተኛ ምርመራ እንዲደረግ ጠይቆ ተጠያቂ የሆኑ አካላት ለፍርድ እንዲቀርቡ ማሳስቧል። በተጨማሪም በተለይም የአገዛዙ ጦርና በግጭቱ የሚሳተፉ አካላት ዓለም አቀፍ የሰብአዊ መብት ህጎችንና ሲቪሎችን የአምልኮ ቦታዎች ስፍራዎችን የመጠበቅ ግዴታዎችን ማክበር አለባቸውም ብሏል። ዶክተር ጄሪ አክለውም የኢትዮጵያ አገዛዝና በግጭት ውስጥ ያሉ አካላት ሁሉም ጥቃቱን እንዲያቆሙና በአማራ ክልል ላለው ጦርነት ሰላማዊ መፍትሄ እንዲፈልጉ ማሳስበዋል። ምክር ቤቱ ለተገደሉ ሰዎች ቤተሰቦች መጽናናትን፣ ለቆሰሉት ደግሞ ማገገምን የተመኘ ሲሆን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ለኢትዮጵያ ሕዝብ የተሰማውን ሐዘንም ገልጿል። የዓለም አብያተ ክርስቲያናት ምክር ቤት በተለይም ደግሞ በዚህ ክስተት ውስጥ ተሳትፈዋል ያላቸው ኃይሎች አስቸኳይ ምርመራ ተደርጎ እርምጃ ሊወሰድባቸው ይገባል ነው ያለው። ይህ የዓለም አብያተ ክርስቲያናት ምክር ቤት መግለጫ የወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በአማራና በከፊል የኢትዮጵያ ክልሎች በተለይም ደግሞ በደቡብ አካባቢዎች በገዳማት በአብያተ ክርስቲያናት በመነኩሳት ካህናትና ምዕመናን ላይ እየጨመረ የመጣውን ጥቃት በጽኑ ካወገዙ በኋላ ነው። ፓትርያርኩ ጥፋተኞች ለፍርድ እንዲቀርቡ ጠይቀው ባለስልጣናት የሃይማኖት ተቋማትና ሲቪሎችን መጠበቅ አልቻሉም፣ ሊጠብቁ ግዴታቸው ነበር ብለዋል። ብፁዕ ቅዱስ አቡነ ማትያስ ባለስልጣናት ሲቪሎችና የሃይማኖት ተቋማት የታጠቁት ጥቃት እንዲጠብቁና አጥፊዎች ጥያቄ እንዲሆኑ መጠየቃቸው ባለፉት ሳምንት ነበር በይፋ የጠየቁት። በሰኔ ወር ፓትርያርኩ በኦሮሚያ ክልል ምስራቅ አርሲ ዞን በተከሰቱ አሰቃቂ ጥቃቶች በርካታ ሲቪሎች ከተገደሉ፣ አብያተ ክርስቲያናት ከወደሙና በመቶዎች የሚቆጠሩ ከተፈናቀሉ በኋላ የፌዴራሉ አገዛዝ የክልልና የአካባቢ ባለስልጣናት ተደጋጋሚ ግጭቶች በአስቸኳይ እንዲያቆሙ ጥሪ አቅርበው ነበር።